አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የእማዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ወደ ክረምት አስቤዛ ገብተናል ማለት ነው። እንደዛውም የዚች እህታችን ትዕዛዝ ውስን አስቤዛ እንደዛውም አልባሳት አለ ለክረምት የሚሆን ማለት ነው። ሰብስክራይብ ያደረጋችሁ አበረታቱኝ። አንድ ሺህ ሊገባ ውስን ይቀረኝ አንድ ሺህ አስገቡኝ ማለት ነው። ውድ ቤተሰቦች እንደዛውም አበረታቱኝ፣ ይዘዙኝ። በይዘዛችሁኝ ማና ተወጥቼ አደርሳለሁ ማለት ነው። እንግዲህ የዚች እህታችን አስቤዛ ጥርምጥም ያለ ነው። እዚህ እንደሚታዩት እጣን አለ። 1 ኪሎ እጣን በ1300 ብር። የልብስ ሳሙና አለ ፍሬ በ80 ብር ሂሳብ። እንደዛውም ላይፍ ቦይ አለ እሱ በ70 ብር ሂሳብ አንዱ ማለት ነው። ቡና አለ 2 ኪሎ ቡና በ1300 ብር 1 ኪሎ። ዘይት አለ 2000 ብር። እዚህ እንደምታዩት አልባሳት አለ። እህታችን በነገራችን ላይ ጤፍ አለ፣ ስኳር አለ። ያው ቪዲዮ ተቀርጾ ድምጽ እያስገባኝ ስለሆነ ቪዲዮ ስለፈጠነብኝ ነው። እንደምታዩት ሲኒከር ጫማ እንደዚሁም ኤርገንዶ ለቤት የሚሆን በ350 ብር። ቱታ አለ እዚህ ጋር የክረምት ቆንጆ ቀለል ያለ ልጅ መጫወቻ የሚሆን። እዚህ እንደምታዩት ቆንጆ ጂንስ ሱሪ አለ። ለዛ ለማሽሆን አደረኩት። ይሄንን ሹራብ ነው ያው ከላ ክረምት ስላለች ሹራብ ነው የሚያስፈልገው ብዬ ሹራብ አደረኩት። በጣም ነው የሚያምረው። እዛውም እዚህ ጋር ጃኬት አለ። እንግዲህ ዛሬ ትዕዛዝ ይሄንን ይመስላል። ሰብስክራይብ ያደረጋችሁ አበረታቱኝ። ኢንሻአላህ በቀጣይ ያው እየቀረጽኩኝ ድምፁን ማስገባላችሁ ይሆናል። ሼር አድርጉልኝ፣ ላይክ አድርጉ፣ እዘዙ። የፈለጋችሁበት ቦታ አማራ ክልል ከሆነ መኪና የሚገባበት ቦታ ደርሳለሁ ማለት ነው።